ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የመጀመሪያ መልእክቴ ሀይሚዬ 300 ሺህ ልትገባ በጣም ትንሽ ነው የቀረው። ሁላችሁም እየገባችሁ ላይክ ሰብስክራይብ አድርጉ። ብሩኬም 350 ሺህ ሊገባ ነው። እውነት ሰብስክራይብ የሚሰጥ ቢሆን እኔ ጋር 8000 ሰብስክራይብ አለ። እውነት ለሀይሚዬ 1000 ሰብስክራይብ ለብሩኬ ደግሞ 2000 ሰብስክራይብ ሰጥቼ በቃ ሙሉ ሆነው ደስታቸውን ፍቅራቸውን ባይ በጣም ደስ ይለኝ ነበር፣ የሚቻል ቢሆን ማለት ነው። እና እባካችሁ ሁላችሁም እየገባችሁ ላይክ ሰብስክራይብ አድርጉ ሀይሚዬን እና ብሩኬን ማለት ነው። እሺ ብዙ ነገር ታገኙበታላችሁ ማለት ነው። ምናልባት እዚህ ውስጥ አዳዲስ ሰዎች ካላችሁ ሀይሚ ዩቱብና ብሩኬ ዩቱብን እየገባችሁ ሰብስክራይብ አድርጉ ማለት ነው። እና ከነሱ ጋር ፍቅር ከያዛችሁ መቼም አይለቃችሁ ነው የምላችሁ። ልጆቹ በቃ ልባችሁን ነው የሚወስዱት ነው የምላችሁ። ምክንያቱም የሚወደዱ ልጆች ስለሆኑ ማለት ነው። እና ሰሞኑን ደግሞ በጣም ደስ ይላል ነው የምላችሁ። ከመጀመሪያው ሽማግሌ ተባለ፣ ከዛ ደግሞ እንጋባ መጣ፣ ከዛ ቀጠለ ደግሞ እንግዲህ በእናት ፊት ደግሞ ልጅ መውለድ አለብን የሚባል እንደዚህ አይነት ድፍረት በጨሪቃዎች መሀል ማየት በራሱ አንድ ነገር ነው። እና እኛም የምንፈልገው እናንተ ትልቅ ደረጃ ደርሳችሁ ስኬታችሁ ላይ ደርሳችሁ ወልዳችሁ ከብዳችሁ ማየት ነው የምንፈልገው። በቃ ይሄን ነው ለሰው ልጅ ለማንም ሰው የልቡ መሻት ተፈጽሞለት ያሰበው ነገር ተሳክቶለት ብቻ ምን ልበላችሁ ደስታው ማየት ነው አይደለ? ስለዚህ ጨሪቃዎች ደግሞ ደስታቸውን እንደማየት እኔ የምላችሁ የሚያስደስተኝ ነገር የለም ነው የምላችሁ በቃ። እና ትናንትና እንግዲህ እንዳያችሁት ሀይሚዬን ፕራንክ አድርገዋታን ከሙሽዬ ጋር። ግን ብሩኬ ማለት ነው እንዲሁ ከመቼው ነው እንደዚህ አይነት ድፍረት ያመጣው? ደፋር ሆኗል በቃ። ምክንያቱም አንዳንድ ጊዜ የተደበቁ ነገሮች በፕራንክና በቀልድ ነው የሚወጡት። እሺ የእያንዳንዱን ስሜት ለማወቅ ከፈለጋችሁ እንደዚህ በቀልድ እያዋዛችሁ ነው የምታውቁት። የእናቱን ፊሊንግም አይቷል። የሀይሚዬንም ምን አይነት ፊሊንግ እንዳላት ያውቃል ማለት ነው። እና እግዚአብሔር እንግዲህ ያሳካላችሁ፣ ትልቅ ደረጃ ደርሳችሁ ማየት እንፈልጋለን። ምክንያቱም ለብዙ ወጣቶች ተምሳሌ ስለሆናችሁ የእውነቴን ነው። በቃ ከዚህ በላይ የሰውንም መውደዱንም ፍቅሩንም ያብዛላችሁ። የእውነቴን ነው የምላችሁ። በሰው ደስታ ተደሰቱ፣ በሰው ስኬት ተደሰቱ። ለእናንተም ደግሞ ስኬታችሁ ሙሉ ነው የሚሆነው ማለት ነው። እና ብቻ በጣም ደስ ብሎኛል። ሰሞኑን እያየን ያለነው ነገር በጣም ደስ ይላል። እና ደግሞ በዚህ አጋጣሚ እንግዲህ ብሩኬ አንድ መልእክት አስተላልፎ ነበረ በዩ ጉዳይ። እዩ እስካሁን ድረስ ድምጿን አጥፍታ ጠፍታለች አሉ። ምን አስባ ነው? ስንት ወር ሙሉ ሰላማቸውን ነስታ ስማቸውን አጥፍታ በመጨረሻ ሰዓት ላይ ዲኤንኤ ተመርምሮ እውነታው በመውጫው ሰዓት ላይ መጥፋት አስፈላጊ አይደለም። የብሩኬም ስም መጽዳት አለበት። የሀይሚዬም የተሰበረ ልቧ ያዘነችበት እምነት ያጣችበት ልቧ እንዲመለስ እንፈልጋለን እና ከዛ በኋላ የራሳቸውን ህይወታቸውን፣ ፍቅራቸውን፣ ሰላማቸውን እንዳሰቡት እንዳቀዱት ፍቅራቸውን በምን አይነት መንገድ ማስቀጠል እንዳለባቸው እነሱ ያውቃሉ። ስለዚህ ይሄ ነገር እንዲቀጥል ይህ ነገር ደግሞ መቋጫ እንዲኖረው ግዴታ የዚህ ልጅ ዲኤንኤ ተመርምሮ እውነታው መውጣት ስላለበት፣ ስለዚህ ወይዘሪት እዩ ወይም ደግሞ ወይዘሮ እዩ አላቅም ብቻ አሁን ላይ መደበቅ አስፈላጊ አይደለም። እንዴ የሰውን ስም አጥፍቶ ድርቅ ብሎ ሰላምና ፍቅርን ነስቶ አሁን በመጨረሻ ሰዓት ላይ መጥፋት አስፈላጊ አይደለም። ብቻ እግዚአብሔር ጨሪቃዎች የልባችሁን መሻት እግዚአብሔር ይፈጽምላችሁ፣ ያሰባችሁት ሁሉ ይሳካላችሁ። ምቀኛችሁን፣ ጥላታችሁን፣ አስመሳይ ወዳጃችሁን ፈጣሪ ያዝላችሁ። እናንተ በጣም መልካም ልጆች ናችሁ፣ በጣም የዋህ ልጆች ናችሁ። ብዙ ነገር እየተባላችሁ ብዙ ነገር እየተወራባችሁ ግን እናንተ አይቶ እንዳላየ ያለፋችሁ እዚህ ደረጃ ደርሳችኋል። እና ከዚህ በኋላም ደግሞ እግዚአብሔር ይጠብቃችሁ። ጨሪቃዎችዬ እወዳችኋለሁ ማለት እፈልጋለሁ።